ጤና ይስጥልን። የምትከታተሉት ሪፖርተር ቴሌቪዥንን ነው። ከወቅታዊ ዜናዎች ጋር ሄኖክ ያሬድ ነኝ። አብረን እንቆይ። ኢትዮጵያ የታላቁ ህዳሴ ግድብ ግንባታም ሶስተኛ ዓመት እያከበረችበት ባለችበት በዚህ ወቅት ግብፅ በግድቡ ግንባታ ላይ ቀስ በቀስ ተግባራዊ የሚደረግ የተቀናጀ የድርጊት መርሃ ግብር እንዳላት አስታወቀች። የግብፅን የውሃ ደህንነት ያስጠብቃል የተባለለት መርሃ ግብር ፖለቲካዊ፣ ህጋዊና ሌሎች ቴክኒካዊ የሚባሉ ጉዳዮችን ያቀፈ መሆኑንና የአገሪቱን ፍላጎት በሚጻረር ጉዳይ ላይ ምንም አይነት ድርድር እንደማይደረግ ያስታወቀው የግብፅ የውጭ ጉዳይ ሚኒስቴር ቃል አቀባይ ነው። እንደ የግብፅ ዴይሊ ኒውስ ጋዜጣ ዘገባ ቴክኒካዊ ጉዳዮች የተባለው ምንን ለማመልከት እንደሆነም ቃል አቀባዩ ባይገልጹትም የፖለቲካ ተንታኞች ግን የተለመደው የግብጾች ማስፈራሪያ ነው ብለውታል። የግብፅ ባለስልጣናት ከኢትዮጵያ ጋር መነጋገር ሲኖርባቸው ለምን ይህንን አይነቱን ማስፈራሪያ እንደሚጠቀሙ ግራ ያጋባል ይላሉ። ይህ በእንዲህ እንዳለም የግብፅ የውጭ ጉዳይ ሚኒስትር ነቢል ፋህሚ ከኢትዮጵያ አቻቸው ዶክተር ቴድሮስ አድሃኖም ጋር በብራስልስ ለመነጋገር ቀጠሮ መያዛቸው ታውቋል። ሁለቱ ሚኒስትሮች በሚገናኙበት የአውሮፓ ህብረትና የአፍሪካ ጉባኤ መድረክ ላይ በታላቁ የህዳሴ ግድብ ላይ እንደሚነጋገሩም ተሰምቷል። ኢትዮጵያ ላለፉት 3 ዓመታት እየገነባቸው ያለውና 33 በመቶ የተጠናቀቀው የታላቁ ኢትዮጵያ ህዳሴ ግድብ 3ኛ ዓመት በማስመልከት በመላ ሀገሪቱ በተለያዩ መርሃ ግብሮች ዝግጅቶች የተደረጉ ሲሆን ግድቡ በሚገነባበት ስፍራም ረቡዕ መጋቢት 24 ቀን በከፍተኛ ስነ ስርዓት ተከብሯል። የኢትዮጵያ ሬዲዮና ቴሌቪዥን ድርጅት ከ2 ዓመት በፊት ባቀረበው አኬልዳማ ዘጋቢ ፊልም ጥፋተኛ ተባለም። አንድነት ለዲሞክራሲና ለፍትህ ፓርቲ ከህዳር 16 እስከ ህዳር 18 2004 ዓ.ም በተከታታይ 3 ክፍሎች አኬልዳማ በሚል የኢትዮጵያ ቴሌቪዥን ባቀረበው ዘጋቢ ፕሮግራሙ ክብርና ዝናውን የሚያጠፋም በድምፅ በምስልና በጽሁፍ በተቀነባበረ መንገድ ስሙን እንዳጠፋው በመግለጽ በመሰረተበት የፍትሐብሔር ክስ ነው የረታው። አንድነት ፓርቲ መጋቢት 24 ቀን 2004 ዓ.ም አቅርቦት ከነበረው ክስ ውስጥ በዲስፕሊን ግድፈት ከፓርቲው የተባረሩትን በራሳቸው ፈቃድ የለቀቁትንና በሽብር ወንጀል ተጠርጥረው በህግ ቁጥጥር ስር የሚገኙትን ግለሰቦችና ተከሳሾች የፓርቲው አባል እንደሆኑ አድርጎ የኢትዮጵያ ቴሌቪዥን በፕሮግራም ማሳየቱ ፓርቲውና ህጋዊ አባሎቹ በአሸባሪነት የተፈረጀው ግንቦት 7 በፓርቲው ውስጥ በህቡ ሰርጎ እንደገባና እንደተደራጀ እያወቁ ሽፋን እንደሰጡ አድርጎ ማቅረቡ አግባብ አለመሆኑን ይገኙበታል። የፌዴራል የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ 9ኛ የፍትሐብሔር ችሎት መጋቢት 23 ቀን በሰጠው ውሳኔ ተከሳሹ የኢትዮጵያ ሬዲዮና ቴሌቪዥን ድርጅት ያስተላለፈው ዘገባ እውነትና በመረጃ የተደገፈ መሆኑን ገልጾ ያቀረበው መከራከሪያን ፍርድ ቤቱ ውድቅ አድርጎበታል። በመሆኑም ከሳሽ አንድነት ፓርቲ በአኬልዳማ የቴሌቪዥን ፕሮግራም ዘገባ ስሙ የጠፋበትን ማስተባበያ ዘገባም የሚያርም መልስ በቴሌቪዥን ጣቢያው እንዲያስተባብል ፍርድ ቤት መፍረዱን በሰጠው ዝርዝር ውሳኔ አስታውቋል። የታምሩ ጽጌ ዘገባ። የጸረ ግብረ ሰዶማዊነት ሰላማዊ ሰልፍ በአዲስ አበባ ከተማ እንዲካሄድ የከተማው አስተዳደር ፈቀደ። ቅዳሜ ሚያዝያ 18 ቀን የሚካሄደውን ሰላማዊ ሰልፍ ያዘጋጁት ወይንዬ አቡነ ተክለ ሃይማኖት መንፈሳዊ ማህበርና የአዲስ አበባ ወጣቶች ፎረም ሲሆኑ ሰላማዊ ሰልፉ ከጠዋቱ 2 ሰዓት እስከ 5 ሰዓት ይካሄዳል ተብለዋል። የጸረ ግብረ ሰዶማዊነት ሰላማዊ ሰልፍ ለማድረግ ለአዲስ አበባ ከተማ አስተዳደር ያቀረቡት ጥያቄ መጋቢት 23 ቀን ይሁንታ ማግኘቱንና አስተዳደሩ ፈቃድ የሰጠው መጤ ባህልንና ግብረ ሰዶምን ለመከላከል በሚል እንደሆነ ማህበሩና ፎረሙ ለሪፖርተራችን ነግረዋታል። ወይንዬ አቡነ ተክለ ሃይማኖት አምና ግብረ ሰዶማዊነትን ለመከላከልና ህዝብና መንግስትን ለማስገንዘብ በኢትዮጵያ ግብረ ሰዶማውያን ህይወት ላይ ያተኮረ ዘጋቢ ፊልም ማበርከቱ ይታወሳል። ምህረት አስቻለው እንዳደረሰችው። አንድነት ለዲሞክራሲና ለፍትህ ፓርቲ የአዲስ አበባ ከተማ ነዋሪዎች በመሰረታዊ አገልግሎት አሰጣጥ ያጋጠማቸው ችግሮች ገደቡን አልፏል በማለት መጋቢት 28 ቀን ለማድረግ ላሰበው ሰላማዊ ሰልፍ ያቀረበው የእውቅና ጥያቄ ከተማው ውድቅ አደረገበት። የከንቲባው ጽህፈት ቤት መጋቢት 19 ቀን ባወጣው ደብዳቤም ፓርቲው የጠየቀው የሰላማዊ ሰልፍ ማድረጊያ ቦታዎች በርካታ ትምህርት ቤቶች፣ ዩኒቨርሲቲና የመንግስት ተቋማት የሚገኙበት አካባቢ በመሆኑ በእነዚህ አካባቢዎች ሰላማዊ ሰልፍ ማድረግ ስለማይቻል የእውቅና ጥያቄው ተቀባይነት እንዳላገኘ አስታውቆታል። አንድነት ፓርቲ ባወጣው መግለጫ የአዲስ አበባ ከተማ ነዋሪዎች እየገፉት በሚገኘው ኑሮ ምክንያት
ሕይወት ፈታኝ አድርጎባቸዋል ያለው በውሃ፣ በመንገድ፣ በኤሌክትሪክና በቴሌኮም አገልግሎቶች እየደረሰባቸው ያለውን ችግር ነው። የታምሩ ጽጌ ዘገባም። በአዲስ አበባ ከተማ በተካሄደው ሁለተኛው የከለርስ ኦፍ ዘ ናይል ዓለም አቀፍ የፊልም ፌስቲቫል የማሊው ሩመርስ ኦፍ ዋር በርካታ ሽልማቶችን አገኘም። ከተለያዩ የአፍሪካ ሀገሮች የተውጣጡ ፊልሞች ለውድድር የቀረቡበት የፊልም ፌስቲቫል የሽልማት ስነ ስርዓት መጋቢት 22 ቀን አመሻሽ ላይ በኢትዮጵያ ብሔራዊ ቲያትር ሲጠናቀቅ ሶሳባ ሲሴ ያዘጋጀችው ሩመርስ ኦፍ ዋር ከዘ ግሬት ናይል አዋርድ ሽልማት በተጨማሪ በበርካታ ዘርፎች አሸንፎ ሽልማቱን ሰብስቧል። ከሌሎች ተሸላሚዎች መካከል በምርጥ ሴት ተዋናይነት ኢትዮጵያዊቷ የኒሻን መሪ ተዋናይት ብርቱካን በፍቃዱና በምርጥ አፍሪካዊ አጭር ፊልም ዘርፍ የኢትዮጵያዊው ዘላለም ወልደ ማርያም አዳማት ፊልም ይገኙበታል። የምህረተ ስላሴ መኮንን ዘገባ። በአዲስ አበባ ከተማም የተዛባ አቀማመጥ ያላቸውን ይዞታዎች ስርዓት ያሰፋል የተባለም ረቂቅ መመሪያም ለከተማው ካቢኔ ቀረበም። ረቂቅ መመሪያው ከጸደቀ በአዲስ አበባ ከተማ የሚገኙ የተዛባ ቅርጽ ያላቸው መሬቶች በሙሉ 4 ማዕዘን ቅርጽ እንዲኖራቸው ያደርጋል። መመሪያው በይዞታ ክልላቸው ውስጥ የቀበሌ ቤቶች በመኖራቸው ምክንያት መሸጥ መለወጥ ላልቻሉ ባለይዞታዎችና በተለያዩ ምክንያቶች መግቢያና መውጫ መንገዶች ለጠበቡባቸው ነዋሪዎች ምላሽ እንደሚሰጥ ረቂቁን በቅርብ የሚያውቁ ምንጮች ገልጸዋል። የ127 ዓመቷ አዲስ አበባም በፕላን የተገነባች ባለመሆኗም በርካታ ባለይዞታዎች የተዘበራረቀ ቅርጽ በመያዛቸውና የግል ይዞታ ከቀበሌ ይዞታ ጋር ተደባልቆ የሚገኝ በመሆኑም በርካቶች ለከፍተኛ ችግር መጋለጣቸውን የመሬት ስሪት ባለሙያዎች ይናገራሉ። ውድነህ ዘነበ እንደዘገበው። በመጨረሻም የኢትዮጵያ ሶማሌ ክልላዊ መንግስት በየረር ባቤ ህዝብ ላይ እያደረሰ ያለውን በደል የፌዴራል መንግስት እንዲያስቆም የዲልወቢ ህዝቦች ዲሞክራሲያዊ ንቅናቄ ፓርቲ ጠየቀም። ፓርቲው ለፌዴራል ጉዳዮች ሚኒስቴር እናም ለተለያዩ የመንግስት መስሪያ ቤቶች ባቀረበው አቤቱታም 47 ሰዎች መገደላቸውን፣ 153 ሰዎች ደግሞ ጉዳት እንደደረሰባቸውና 15 ሚሊዮን ብር የሚያወጣ ሰብል በአውድማና በማሳ ላይ እንዳለ እንዲወድም መደረጉንና 1500 ቤቶችን መቃጠላቸውን አመልክቷል። ፓርቲው የደረሰውን በደል ለመንግስት ለማሳወቅ 19 የአገር ሽማግሌዎች ወደ አዲስ አበባ ሲጓዙ ተይዘው መታሰራቸውንና ቤተሰቦቻቸውም ለችግር መዳረጋቸውን ለመንግስት ባቀረበው አቤቱታው ሲያስታውቅ በደሉን የፈጸሙ የክልሉ ልዩ ፖሊስ አባላት ለፍርድ እንዲቀርቡ ጠይቋል። የዲልወቢ ህዝቦች ዲሞክራሲያዊ ንቅናቄ ፓርቲ ፕሬዝዳንት ሼክ አባስ ሀጂ መሐመድ ለሪፖርተር እንደገለጹት ባለፉት 2 ስርዓቶች የቀላፉ አውራጃ በሚል መዋቅር የየረር ባቤ ህዝብ ራሱን አስተዳድሯል። ውድነህ ዘነበ ዘግቦታል። ክቡራትና ክቡራን ተመልካቾቻችን ዜናዊ መሰናዶ አበቃም። ተጨማሪ ዜናዎች እንዲሁም ልዩ ልዩ አምዶቻችንን ከድረገጻችን ማግኘት ይቻላል። ሰናይ ጊዜ። ክብረት ይስጥልኝ።